ሳይደፍር ደፍራል ተብሎ ያለ ጥፋቱ እድሜ ልክ እስራት የተፈረደበትን አሳዛኝ ሰው የህይወት ታሪክ ልንገራችሁ። ይህ ሰው ስቴፈን ይባላል። አንድ ቀን ቤቱ ተቀምጦ ኳስ እያየ ሳለ ፖሊሶች ወደ ቤት ይመጡና ለጥያቄ ስለምንፈልግህ ብለው ወደ ፖሊስ ጣቢያ ይዘውት ይሄዳሉ። ፖሊስ ጣቢያ ከደረሰ በኋላ ግን ነገሩ በሙሉ ተቀየረ። ወዲያውኑ የመድፈር ክስ ተከፈተበት። በህይወቱ አንዴም እንኳን አይቷቸው የማያውቃቸው ሰዎች እሱ ነው ደፋሪው ብለው ይመሰክሩበታል። እሱ ብቻ አይደለም፣ ተደፈረች የተባለችዋም ሴት እሱን ከተመለከተችው በኋላ አዎ የደፈረኝ ይሄ ሰውዬ ነው ብላ ትመሰክርበታለች ማለት ነው። ማለትም ያለ ጥፋቱ እሱ ጥፋተኛ እንዳልሆነ ቢናገርም ነገር ግን ማንም ሊቀበለው አልቻለም። ፍርድ ቤቱ ምስክሮቹን ተጠቅሞ ይሄ ሰውዬ ላይ የእድሜ ልክ እስራት ይፈረድበታል ማለት ነው። በዚህም የተነሳ ሚስቱ እውነትም ደፍሯል የሚለውን ነገር ስላመነች ወዲያውኑ ትፈተዋለች። እሱም እስር ቤት ተወርውሮ ይቀራል። ከ24 ዓመታት በኋላ ግን አንድ ነገር ተፈጠረ። ውድ ቤተሰቦቼ ዩቲዩብ ቻናል ከፍቼ እየሰራው እንደሆነ እናንተም ታውቃላችሁ። እንዲሁም ዩቲዩቤ በጣም በፍጥነት እያደገልኝ ይገኛል። የምትሰጡኝ ኮሜንትና የምትሰጡኝ አስተያየት በጣም ደስ እያለኝ ነው። ነገር ግን አሁንም የእናንተ እርዳታ ያስፈልገኛል። እየገባችሁ ሰብስክራይብ ማድረጋችሁን በፍጹም እንዳዘነጉ። ይሄ ቻናል በደንብ እንዲያድግ የእናንተ እርዳታ በጣም አሁንም ያስፈልገኛል። ስለዚህ ዩቲዩብ ላይ ሳሚ ንጉስ ብላችሁ ሰርች በማድረግ ይሄ ፕሮፋይል ይመጣላችኋል። እየገባችሁ ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ይመቻችሁ። በዚህም በዘመናዊ የዲኤንኤ ምርመራ መሰረት ጥፋተኛው እሱ እንዳልሆነና በሐሰት ተመስክሮበት እስር ቤት እንደገባ ፍርድ ቤቱ ይደርስበታል ማለት ነው። እናም ይሄ ሰውዬ ያለ ጥፋቱ 24 ዓመታት በመታሰሩ ፍርድ ቤቱ $6 ሚሊዮን ካሳ ይከፍለውና በነፃ ያሰናብተዋል። በዚህ ሰዓት አንድ ነገር ተፈጠረ። ጠላው ሄዳው የነበረችው ሚስቱ በቀጥታ ትመጣና እዚህ ሰውዬ ላይ ክስ ትከፍትበታለች። ማለትም ከተሰጠው የካሳ ብር ላይ $3 ሚሊዮን ለኔ ይገባኛል ብላ ነበር የከሰሰችው። ፍርድ ቤቱም ግን ከ24 ዓመታት በኋላ ሚስቱ በገዛ ፈቃዷ ሰውየውን ስለፈታችው የሚገባሽ ልጆቹን ለብቻሽ ስላሳደግሽ $150,000 ብቻ ነው ብሎ $150,000 እንዲሰጣት ፈርዶላታል ማለት ነው። ፍርዱ ተመጣጣኝ ነው ብላችሁ ታስባላችሁ? ሐሳባችሁን እስቲ ኮሜንት ላይ አስቀምጡ።